በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራትና የቃል ኪዳን ልጆች ሁላችሁም በእግዚአብሔር ፍጹም ሰላም እንደምንሰነበታችሁ ለቸርነቱ ወሰን ደንበር የሌለው ልዑል አምላካችን እግዚአብሔር ከማንኛውም ክፉ ነገር ሁሉ ጠብቆ በእድሜያችን ላይ እድሜ ጨምሮ ለዚህ ሰዓትና ለዚህ ጊዜ ስላደረሰን ስሙ የተመሰገነ ይሁን። ውድ የዚህ መርሃ ግብር ተከታታዮች እንግዲህ እንደተለመደው ዛሬ ከባለፈው ትምህርት የቀጠለውን እናያለን። እየተማርን ያለነው አሁን በሽታ እንዴት ሊከሰት ይችላል፣ በምን መንገድ በምን መልኩ የሚለውን ነው እያየን ያለነው እና ባለፉት ጊዜያቶች ያየናቸው ነገሮች አሉ። እነሱን ያው ከቪዲዮ ተከታተሉ። ዛሬ የዚያ ቀጣይ ክፍል ሶስተኛ አራተኛ እያልን እንሄዳለን። እንግዲህ በሰይጣን የሚመጣ ደዌ በሽታ አለ ብለናል። ዛሬ ደግሞ ደዌ ዘእሴት የሚባል አለ። ደዌ ዘእሴት ማለት ዋጋ የሚያሰጥ ለበለጠ ክብርና ጸጋ የሚያበቃ በሽታ ወይም ደዌ ማለት ነው። ደዌ ዘእሴት የምንለው ይሄንን ነው። እንግዲህ እንዲህ አይነት በዚህ መልክ ለክብር ዋጋ ለማሰጠት የሚመጣ በሽታ አለ። እንዴት ልንል እንችላለን? በበሽታ በመታመም እንዴት ነው ዋጋ ልናገኝ የምንችለው፣ ክብር ልናገኝ የምንችለው ልንል እንችላለን። ይሄ እንግዲህ መጽሐፍ ቅዱሳዊ ቃል ነው። የእግዚአብሔር ቃል የተናገረው አለ። የተወሰኑ ነገሮችን እናያለን። ለምሳሌ ለዚህ ምሳሌ የሚሆኑን ኢዮብና አልዓዛር ናቸው። በመጽሐፈ ኢዮብ ላይ በምድር ላይ እንደ እርሱ ፍጹምና ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም ይላል። አያችሁት? ኢዮብ በዚያን ዘመን ከነበሩ ሰዎች እንደ እርሱ ፍጹምና ቅን የሆነ ሰው እግዚአብሔርን የሚፈራ ከክፋት ከኃጢአት ስራ ከመጥፎ ነገር የራቀ ሰው እንደሌለ ሰው ሳይሆን እግዚአብሔር ነው የመሰከረለት እና እንደዚህ አይነት ሰው ሆኖ እያለ ግን ያው በሽታ እንደወደቀ ከባድ በሽታ በሕይወቱ ላይ እንደነበረ መጽሐፉ ይናገራል ማለት ነው። በኋላ ግን ይሄ ሁሉ ሲደርስበት እግዚአብሔርን አላማረረም። እግዚአብሔር ወሀበ፣ እግዚአብሔር ነሳ፣ እግዚአብሔር ጤናን ሰጠ፣ እግዚአብሔር ጤናን ነሳ፣ እግዚአብሔር ስም የተመሰገነ ይሁን ነው ያለው። አላማረረም። አንዳንድ ጊዜ እኛ ትንሽ ፈተና ሲገጥም ምን ነው እግዚአብሔር እኔን እንዲህ አድርጎ የፈጠረኝ የተረገምኩ ሆኜ ነው እግዚአብሔር እኔን ትቶኝ እግዚአብሔር እኔን ረስቶኛል ምናምን ነው ብለን ፈጣሪ እናማረር። ኢዮብ ግን በጣም በጓደኞቹ፣ በሚስቱ፣ በሰይጣን በተለያየ ነገር ሲፈተን አንድም ቀን እግዚአብሔርን አላማረረም፣ እግዚአብሔርን አልወቀሰም፣ እግዚአብሔርን አልረገመም፣ ተስፋም አልቆረጠም እና ይሄ ደዌው እንግዲህ ለክብር ሆነለት። ያንን የመጣውን ፈተና በጸጋ በመቀበሉ ለክብር ለጸጋ ሆኖለታል ማለት ነው። ሌላው እንግዲህ ሁለተኛው የምናየው አልዓዛር የሚባል ነው። አልዓዛር የሚባለው እንደዚሁ በጣም በከፍተኛ ደዌ ወይም በሽታ የታመመ ሰው ነበረ። ነዌ በሚባል ባለጸጋ በር ደጃፍ ላይ ሆኖ ወድቆ በቁስል በበሽታ ተወሮ የተቀበለውን መከራ የተቀበለውን ስቃይ
ሐዋርያው ቅዱስ ሉቃስ ጽፎልናል በሉቃስ ወንጌል 6:25 ላይ በኋላም ለገነት ለመንግስተ ሰማያት በቅቷል። በዚያ መከራ ውስጥ እያለ በድህነት በችግር ውስጥ እያለም እግዚአብሔርን አልካደም፣ እግዚአብሔርን አላማረረም፣ እግዚአብሔርን አልወቀሰም። ያ በሽታው እንግዲህ የጸጋ የክብር ሆኖለታል እና ይሄ እንግዲህ ደዌ ዘሴት የሚባለው እንደዚህ አይነት ነው። አንዳንድ ችግር ሲደርስ እግዚአብሔርን አለማማረር፣ እግዚአብሔርን በጸጋ የሰጠውን ነገር በጸጋ መቀበል። ጥሩ ነገር ሲገጥመን ደስ ብሎን እግዚአብሔርን እናመሰግን የለ፣ ክፉ ነገርም ሲገጥመን እንደዚሁ እና ይሄ እንግዲህ እንደዚህ በእንደዚህ አይነት የሚመጣ አለ። ለሰዎቹ ክብር ለመጨመር፣ ጸጋ ለመጨመር፣ ጽናታቸውን ለማየት እግዚአብሔር በእንደዚህ አይነት ፈተናም የሚመጣ በሽታ እንዳለ። ዞሮ ዞሮ በሽታው የሚመጣው ከሰይጣን ነው። ግን ከሰይጣን የመጣውን ኢዮብ እንግዲህ በበሽታ ኢዮብን የመታው ማን ነው? ሰይጣን አይደለም? ግን ሰይጣን ሲፈትነው ሰው እግዚአብሔርን መካድ፣ እግዚአብሔርን መራገም፣ እግዚአብሔርን ማማረር፣ እግዚአብሔርን መውቀስ አይገባም። ያ ፈተና የመጣው ያ በሽታ የመጣው በሰይጣን ነው። ነገ እግዚአብሔር ሊያድነኝ ሊፈውሰኝ ስልጣን አለው ብሎ እግዚአብሔርን ማመስገንና በእግዚአብሔር መታመን ይገባል ማለት ነው። ይሄ እንግዲህ በዚህ መልክ የምናየው ሶስተኛው የበሽታ መምጫ መንገድ ነው ማለት ነው። ሌላው ደግሞ ደዌ ዘመቅሰፍት ይባላል። በመቅሰፍት አማካኝነት የሚመጣ በሽታ አለ፣ የሚመጣ ህመም አለ፣ የሚመጣ ደዌ አለ። የሰው በደሉ ሲበዛና ሲጸና የሚመጣበት ማለት ነው። ሰው በጣም ከፍተኛ በሽታ በደል ኃጢአት ሲያደርግ በሽታ ይመጣበታል። እንዲህ ይላል በኢሳይያስ ምዕራፍ 1:5 ላይ ደግሞስ አመፃ እየጨመራችሁ ለምን ገና ትቀሰፋላችሁ? ራስ ሁሉ ለህመም ልብም ሁሉ ለድካም ሆኗል። ከእግር ጫፍ እስከ ራስ ድረስ ጤና የለውም ይላል። እንግዲህ ይሄ ቃል የእግዚአብሔር ቃል ነው። ሚስጥራዊ ፍቹ እንግዲህ በኃጢአት ምክንያት ለምን ትቀሰፋላችሁ ነው። በኃጢአት ምክንያት ከእግር ጫፍ እስከ ራስ ድረስ እስከ ራስ ፀጉር ድረስ ጤና የለውም፣ በሽተኛ ነው። ጠቅላላ ቁስል ጠቅላላ በሰውነታችን ላይ በውስጥ በውጭ አካላችን ላይ የሚመጣ በሽታ አለ። ይሄንን ኃጢአት እያደረጋችሁ ለምን ትቀሰፋላችሁ ነው። አንብቡት ኢሳይያስ 1:5 ላይ ይሄን ይላል። እግዚአብሔር በኃጢአት ምክንያት የሚያመጣው በሽታ በጣም ብዙ ነው። ሌሎችም ተመሳሳይ ነገሮች ማንበብ እንችላለን። ለምሳሌ ዘፍጥረት 12:17፣ ዘኍልቍ 16:46፣ አንደኛ ነገሥት 8:37፣ ራእይ 9:20፣ ራእይ 15:1፣ ራእይ ዮሐንስ አሁንም 22:18 እነዚህን ነገሮችም በተረጋጋ ሁኔታ በጽሞና አንብቧቸው። ይሄ ደዌ ዘመቅሰፍት የኃጢአት በመቅሰፍት የሚመጣ በሽታ እንዳለ ማለት ነው። ለምሳሌ ዘጸአት ምዕራፍ 7:12 ላይ ግብፃውያን እልከኞች ስለነበሩ በ10 መቅሰፍቶች እንደተመቱ ይናገራል። 10 መቅሰፍት፣ 10 የበሽታ አይነት በጨለማ፣ በጭጋግ፣ በበረዶ፣ በቅማል፣ በተለያየ ነገር በጓጉንቸር ውሃቸውን ወደ ደም የሚጠጡትን ውሃ ወደ ደም በመለወጥ አንብቡት። እዚያ ላይ ተዘርዝሯል። በአመጣቸው በኃጢአታቸው የተነሳ እንዲህ አይነት መቅሰፍት በምድራቸው በሀገራቸው ላይ እንደ አመጣባቸው እግዚአብሔር ይናገራል ማለት ነው። እና እግዚአብሔርን ትእዛዝ እግዚአብሔርን በማቃለል በመንፈስ ጭንቀት ሲሰቃይ የነበረው ንጉሥ ሳኦልንም እናያለን። የእግዚአብሔርን ትእዛዝ በማቃለሉ አታድርግ የተባለውን እርም ነገር በማድረጉ በመንፈስ በርኩስ መንፈስ ይጨነቅ የነበረው ሳኦል
በምን አይነት ችግር ውስጥ እንደነበረ ያው አንደኛ ሳሙኤል ምዕራፍ 16 ቁጥር 14 ላይ እናነባለን። ይሄ እንደዚህ አይነቱ ነገር እንግዲህ ደዌ ዘመቅሰፍት ይባላል። ሰዎች በጣም ብዙ በደል ሲሰሩ ከመቅጽበት መጥቶ እነሱን በበሽታ በተለያየ ነገር የሚቀስፍ ነገር ቀስፎ የሚያጠፋ ነገር ማለት ነው። ይሄ እንግዲህ በዚህ መልክም በሽታ ይፈጠራል። ይሄ ደዌ ዘመቅሰፍት ይባላል ማለት ነው። ሌላውና መጨረሻው ደግሞ ደዌ ዘንጽም ይባላል። ደዌ ዘንጽ ማለት ይህ ደዌ ከቅድስና የተነሳ እግዚአብሔር ቅዱሳንን ከትዕቢት ለመጠበቅ የሚያመጣባቸው ነው። ቅዱሳን ከቅድስናቸው ከመልካም ስራቸው የተነሳ ትልቅ ደረጃ ላይ ይደርሳሉ። በዚያ ሁኔታ እንዳይታበዩ ትዕቢት የሰይጣን ትዕቢት እንዳያደርስባቸው ደካማ መሆናቸውን ፍጡር መሆናቸውን እንዲያውቁ እና ወደ ትዕቢት እንዳይሄዱ በዚያ ለመጠበቅ የሚያመጣው በሽታ ደዌ ዘንጽ ይባላል። ለምሳሌ አንዳንድ ማሳያዎችን ማየት እንችላለን። ሐዋርያው ቅዱስ ጳውሎስ ይህንን የሚያጠናክር ኃይል አስቀምጧል። ለምሳሌ ሐዋርያው ቅዱስ ጳውሎስ ድውይ የሚፈውስ ሙት የሚያነሳ እስከ 3ኛው ሰማይ ድረስ ተነጥቆ ብዙ ምስጢርን ያየ ብዙ ድንቅ ስራዎችን የሚሰራ ከብቃት ደረጃ ከፍጹምነት ደረጃ የደረሰ ታላቅ ሐዋርያ እንደነበረ ሁላችንም እናውቃለን። ብዙዎችን እየፈወሰ እሱ ግን በሽታ ነበረበት። የወገብ ምንድነው የሚባለው? ይሄ ቀጭን ሰጥር የሚባል ጎኑን የሚወጋ ቀጭን ሰጥር እንደ ወጋት የሚወጋ በሽታ ነበረበት። ራሱንም የሚቀጠቅጠው የራስ ምታት የሚባል በጣም ኃይለኛ ራስ ምታት ነበረበት። በዚህ በሽታ ቅዱስ ጳውሎስ ብርሃነ ዓለም ቅዱስ ጳውሎስ አጋንንትን የሚያስወጣው ድውያንን የሚፈውሰው ኃጢአተኞችን ረግሞ ወዲያውኑ እንዲሞቱ የሚያደርግ ነበሪያሱን አይነ ስውር እንዲሆኑ ያደረገ ታላቁ ሐዋርያ እንዲህ አይነት በሽታ ነበረበት። ለምንድን ነው እሱ ፈዋሽ ሆኖ በበሽታ ውስጥ የሚኖረው? እሱ አዳኝ ሆኖ እንዴት ነው እንዲህ አይነት ደዌ እንዲህ አይነት በሽታ ተሸክሞ የሚኖረው ብለን ስንል እንግዲህ እንዳይታበይ ነው፣ ለንጽህና እንዲሆነው ነው፣ ደካማነቱን ሰው መሆኑን እንዲረዳ ነው። ሰው እኮ አንዳንድ ነገር ሲሟላለት እንደው ፈጣሪ የሆነ ነው የሚመስለው። በሱ ዘንድ ድካም እንደሌለ ሙሉ ሰው እንደሆነ ጉድለት እንደሌለበት አድርጎ ራሱ ነው። ሙሉ እግዚአብሔር ነው፣ ፍጹም እግዚአብሔር ነው። የሰው ፍጹም የለውም። እና ይሄ ጎኑን የሚወጋና ራሱን የሚቀጠቅጠው የራስ ፍልጠት ወይም የራስ ምታት በሽታ ነበረበት። በዚህ በሽታ እየተሰቃየ እረፍት ስላጣ ይህንን ነገር እግዚአብሔር እንዲያርቅለት መላልሶ እስከ 3 ጊዜ ወደ እግዚአብሔር እንደጸለየ አርቅልኝ፣ ፈውሰኝ እያለ እንደጸለየ ነገር ግን ቢጸልይም ይሄ በሽታ ከሱ ሊርቅ እንዳልቻለ ምንድን ነው ያለው? ጸጋዬ ይበቃሃል ብሎታል። ብዙ ጸጋ ሰጥቻለሁ፣ ይሄ የአንተ ስጦታ ነው፣ ንጹሕ እንድትሆን ቅዱስ እንድትሆን የሚያደርግህ ነው ብሎ መልሶለታል። የመንፈስ ቅዱስ ልጁም ጢሞቴዎስ አብዝቶ በመጾም በመጸለይ የተነሳ የሆድ በሽታ ነበረበት። እነዚህም እንግዲህ አባቱ መምህሩ ቅዱስ ጳውሎስ ስለ ሆድ ንስተ ወይን ተወስህ ለሕማመ ከበድከ፣ ስለ ሆድ ሕመም ጥቂት ወይን ጠጅ ጠጣ እንጂ ወደፊት ባዶ ውሃ ብቻውን አትጠጣ ብሎ መክሮታል። አንደኛ ጢሞቴዎስ ምዕራፍ 5:23 ላይ። እንግዲህ እነዚህ ትልልቅ ሐዋርያት ብዙ ድንቅ ስራ እየሰሩ ድውያንን እየፈወሱ እነሱም ነበረባቸው በሽታ ማለት ነው። እንግዲህ ይሄ ደዌ ዘንጽ
ይባላል። ከቅድስና የተነሳ እንዳይታበዩ፣ እግዚአብሔርን እንዳይክዱ፣ ትዕቢት እንዳያድርባቸው እኔ ደካማ ነኝ፣ እኔም በሽተኛ ነኝ፣ እኔም ኃጢአተኛ ነኝ እንዲሉ የሚያደርግ በሽታ አለ። በትንሹ ቆንጠጥ የሚያደርግ ማለት ነው። ቅዱስ ያዕቆብ ሐዋርያም ወደ ሌላ ሀገራት ሳይሄድ በኢየሩሳሌም የቀረውና ሀገረ ስብከቱን በኢየሩሳሌም የሆነበት ምክንያት አንደኛው ነገር ይሄ ነው። ቅዱስ ያዕቆብ እንደዚሁ ከመቆም ብዛት የተነሳ እግሩ ያበጠ የእግር ሕመም እንደነበረበት ይነገራል። እንግዲህ እንደዚህ አይነት በሽታዎች በቅዱሳን ላይ የሚታዩት ደዌ ዘንጽ ቅድስናቸውን እንደጠበቁ እንዲኖሩ እንዳይታበዩ፣ ትዕቢት ሰይጣንን ከልዑል መንበሩ የጣለ ነው እና ከቅድስናቸው ከክብራቸው በትዕቢት አማካኝነት እንዳይወድቁ ጎሰም የምታደርግ ቆንጠጥ የምታደርግ ለብዙ ለክፋት የማትሰጥ በሽታ ይኖራል። ስለዚህ በቅዱሳኑ ላይ እንዲህ አይነት ነገሮች የሚኖሩት ደዌ ዘንጽ በመባል ይታወቃል። ንጽህናቸውን ቅድስናቸውን ጠብቀው ሳይኮሩ ሳይታበዩ እንዲኖሩ የሚያደርግ ነገርም አለ። ይሄ ደዌ ዘንጽ በመባል ይታወቃል። በእነዚህና በመሳሰሉ መንገዶች እንግዲህ በሽታ ይመጣል። እንግዲህ ከ1 እስከ 5 ምናምን ነው መሰለን ተራ ቁጥሮችን አየን። እንደ ሃይማኖት እንደ ቤተ ክርስቲያናችን እንደ ክርስትና ሃይማኖት የበሽታ መንገዶች እነዚህን ይመስላሉ በአጭሩ ማለት ነው። ስለዚህ እነዚህ በሽታዎች አሉ። በእነዚህ አማካኝነት የሰው ልጅ ይታመማል። ስለዚህ እንግዲህ በሽታን ያለ መድኃኒት እግዚአብሔር ደግሞ አልተውም እና እነዚህ አይነት በሽታዎች ቢመጡም እንዴት ነው ልንፈወስ የምንችለው የሚለውን መጠየቅ ማወቅ ይገባናል። ችግር የሌለው መፍትሄ የሌለው ችግር የለም። በሽታ የሌለው ደዌ ወይም በሽታ የለም። ስለዚህ መፍትሄው ምንድን ነው? ህመም ባየናቸው መንገዶች ይመጣል። በሽታ በእነዚህ መንገዶች ይመጣል። ሳይንሱ ደግሞ የሚለው ሌላ ቲዎሪ ነው። እኛ አሁን እንደ መንፈሳዊ እንደ ሃይማኖት እንደ መጽሐፍ ቅዱስ ቃል እንደ እግዚአብሔር ቃል የሚመጣውን ነው ያየን። ለእነዚህ ነገሮች እንግዲህ ከእግዚአብሔር ቃል አንጻር በሽታዎች በምን መልክ መፈወስ፣ መዳን፣ መከላከል እንደምንችል ደግሞ አለና ወደፊት በቀጣዩ ትምህርቶቻችን እናያለን። ተከታተሉ። እንግዲህ ይህንን ትምህርት ለሌሎች ሼር አድርጉት፣ አስተላልፉት፣ ሌሎችም ይስሙት። አሁን እኛ ይህንን ነገር ስናስተምር በእውነት ያው አንድ ነገር ለማስተማር ሲባል መጻሕፍትን አንብቦ ጊዜ ወስዶ አጥንቶ ነው፣ ዝም ብሎ አይደለም። ድካም አለው። ይህንንም የምናደርገው በእውነት ወገን እንዲጠቀም፣ ያላወቁ እንዲያውቁ፣ አውቀው እንዲጠነቀቁ፣ እንዲጠቀሙ ይህን ኃይል ጥረት አድርገን ትምህርት ስናስተላልፍ የሆነ የሚጠቅም ነገር ሲተላለፍ እናንተ ደግሞ ላይክ ሸር ማድረግ በእውነት በጣም ኢምንት ነገር ነው። ይሄ አሁን እኛ ገንዘብ ለማግኛ ምናምን ሳይሆን ሌላ ደግሞ ያላወቀ እንዲያውቀው ሰምቶ ለማለት እንጂ አሁን በዚህ ምንም የሚገኝ ነገር የለውም። ከድካም ውጭ ጊዜን እንትን ከማለት ውጭ ግን ዞሮ ዞሮ እኛ ለሰዎች ስንደክም፣ እኛ ለሰዎች ቅን ነገር ማድረግ ስናስብና ስናደርግ እግዚአብሔር ደግሞ ለእኛ ዋጋ ይከፍላል በሚል ነው። እኔ አሁን ከእግዚአብሔር ዋጋ ፈልጌ እንጂ ይህንን አስተምሬ የምጠቀምበት ነገር አለ ብዬ አይደለም። ስለዚህ እኛ ብዙውን ነገር ጊዜ መስዋዕት አድርገን አጥንተን አንብበን አገናዝበን ትክክለኛ መረጃ ከእግዚአብሔር ቃል እውነት የሆነውን ነው። የእግዚአብሔር ቃል እውነት አይደለ? እውነት የሆነውን
የእግዚአብሔርን ቃል ነው የምናስተምረው የምናስተላልፈው። ይህንን የእውነታ ቃል ደግሞ የደረሳችሁ ለሌሎች ብታዳርሱ እናንተ ቀላል ጠቅ አድርጓችን ሼር ወይም ላይክ ምንም የሚፈጀውን ጊዜ የለ፣ የሚያደክም ድካም የለ። ድካም ያለው ጊዜ የሚወስደው ማን ነው? የሚያስተምረው ሰው። ያውም ቢያንስ ይችን ለመዘጋጀት የሚያስፈልገኝ ጊዜ ይኖራል እና ይሄን እንግዲህ ዝርዝሩን አልነግራችሁም። ዞሮ ዞሮ እናንተ ላይክ ሼር ማድረጉ በጣም ቀላል ነው ለማለት ፈልጌ ነው። የኛ ይበልጣል። እኛ ሰው እንዲጠቀምበት ነው ይሄንን የምናደርገው። እናንተ ደግሞ ሌላ ወገናችሁ እህት ወንድሞቻችሁ እንዲጠቀሙ እናንተ የሰማችሁትን ሌሎች እንዲሰሙ ማድረግ መልካምነት ነው፣ ደግነት ነው። እንደ አንድ ስጦታ ይቆጠራልና ለወንድም ማድረግ ለእግዚአብሔር ማድረግ ነው። ዘገበርክሙ እምሉ ንዑሳ እንዴት ተገበርክሙ፣ ለነዚህ ለታናናሾቹ ያደረጋችሁት ለኔ ማድረግ ነው አይደለ? አዎ ለወንድሞቻችን ለእህቶቻችን አጠቃላይ ለሰዎች መልካም ነገር ስናደርግ ለእግዚአብሔር አደረግን ማለት ነው። ያ ደግሞ ዋጋ ሆኖ ጸጋ ሆኖ ክብር ሆኖ ለኛ ይከፈለናል ማለት ነው። እና ይሄንን አድርጎ ሁልጊዜ ማሳሰብ አያስፈልግም። ይሄ ቪዲዮ በመጣ ቁጥር አዳዲስ ትምህርቶች በመተላለፉ ቁጥር ይሄንን እንድታደርጉ በእግዚአብሔር ስም ጠይቃለሁ። የመከረን ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።